የከምባታ ማህበረሰብ ሬዲዮ ላለፉት 18 ዓመታት የማህበረሰቡን ቋንቋ ባህልና የጋራ እሴት በማጎልበት ረገድ የነበረው ሚና ከፍተኛ እንደነበር ተገለጸም። ሬዲዮ ጣቢያው ዓመታዊ ጠቅላላ ጉባኤውን በመረጃ የበለጸገ ማህበረሰብን እንፍጠር በሚል መሪ ቃል በዱራሜ ከተማ አካሂዷል። ዘገባውን የከምባታ ዞን የመንግስት ኮሙኒኬሽን ጉዳዮች መምሪያ አድርሶናል። ሀብታሙ እንግዳው እንደሚከተለው ያቀርበዋል። የከምባታ ማህበረሰብ ሬዲዮ ጣቢያ ከተቋቋመበት ጊዜ አንስቶ ህዝብን የእውነተኛ መረጃ ባለቤት በማድረግ የሐሰት መረጃ ስርጭትን መከላከል፣ የሰላም ባህልን ማጠናከርና ማህበረሰብን በልማት ተጠቃሚ ማድረግ ሚናው የጎላ እንደነበር የከምባታ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተክሌ ስዩም ተናግረዋል። የከምባታ ማህበረሰብ ሬዲዮ ጣቢያ ከተቋቋመበት ጊዜ አንስቶ ሲያጋጥመው የነበረው ተግዳሮቶችን በብልሃትና በትዕግስት በማለፍ ከዞኑ አስተዳደር ከአጋር ድርጅቶችና ከሰፊ ማህበረሰብ ጋር በትብብር እየሰራ ለህዝባችን ወቅታዊና ትክክለኛ መረጃ በማቅረብ የልማት ፕሮግራሞችን በማስተዋወቅ የሰላምና የአብሮነት እሴቶችን በማጠናከርና ባህላችን ቋንቋችንን ከማስጠበቅ አኳያ እያበረከተ ያለው ሚና እጅግ ከፍ ያለ መሆኑ እሙን ነው። ሬዲዮ ጣቢያው ህዝብን ከመንግስት ፖሊሲዎችና እቅዶች ጋር በማገናኘት የለውጥ መሳሪያ በመሆን የወጣቶችና የሴቶች ድምጽ እንዲሰማ ከማድረግ ባሻገር የዞኑን ባህል ቋንቋና ማንነት ጥበቃ ላይ እየሰራ ነው ያሉት አቶ ተክሌ የዲጂታል ቴክኖሎጂን እና ዘመናዊ ስርጭት መንገዶችን መጠቀም የቀውስ ጊዜ መረጃ ስርጭት ብቃት ለማጠናከር ብሔራዊ ትርክ ለመገንባት የሰራው ስራ አበረታች ነው ሲሉ ማክለዋል። ሬዲዮ ጣቢያችን የህዝብን እምነት የሚያሳድግ የእውቀት መስፋፋትን የሚያግዝ እንዲሁም ለልማት ለዘላቂ ሰላም ለዜጎች ሁለንተናዊ ተጠቃሚነት አዎንታዊ አበርክቶ ያለው ተቋም እንዲሆን የጋራ ርብርብ ያስፈልጋል። የዞኑ አስተዳደር ሬዲዮ ጣቢያው በቴክኖሎጂ በአቅም ግንባታ እና በመረጃ ፍሰት ተጠናክሮ ለህብረተሰባችን በስፋት ተደራሽ እንዲሆን አስፈላጊውን ድጋፍ የሚያደርግ ይሆናል። የቀድሞው የከምባታ ማህበረሰብ ልማት ሬዲዮ ቦርድ ሰብሳቢ አቶ አዲስ ገነሞ ሬዲዮ ጣቢያው ከኢትዮጵያ መገናኛ ብዙሃን ባለስልጣን ፈቃድ ካገኘበት ከየካቲት 25 2000 ዓ.ም ጀምሮ ላለፉት 18 ዓመታት የማህበረሰቡን ቋንቋ ባህልና የጋራ እሴት በማጎልበት ረገድ የነበረው ሚና ከፍተኛ ነው ብለዋል። የከምባታ ማህበረሰብ ሬዲዮ ስራ አስኪያጅ ወይዘሮ በጸጋ በቀለ በበኩላቸው የከምባታ ማህበረሰብ ሬዲዮ ኤፍኤም 105.8 ከድምጽ ማስተላለፊያነቱ ባለፍ የማህበረሰባችን ማንነት መገለጫ የእውቀት ምንጭና የልማት አጋር ሆኖ ለዓመታት መዝለቁንም ገልጸዋል። የከምባታ ማህበረሰብ ሬዲዮ ኤፍኤም 105.8 ከድምጽ ማስተላለፊያነቱ ባለፈ የማህበረሰባችን ማንነት መገለጫ የእውቀት ምንጭና የልማት አጋር ሆኖ ለዓመታት ዘልቋል። የመረጃ ተደራሽነቱን በማስፋት ባለፈው የሥራ ዘመን ማህበረሰቡ መሰረት ያደረጉ ትምህርታዊ፣ ባህላዊ፣ ወቅታዊ መረጃዎችን በወቅቱ በማድረስና የአድማጭን የመረጃ ፍላጎት ከማሟላት ረገድ ውጤታማ ስራዎች ተከናውነዋል። ሬዲዮው የከምባታ ብሔር ቋንቋ ባህል እድገት ላይም መጠነ ሰፊ ተግባራት አከናውኗል ያሉት ስራ አስኪያጇ አርሶ አደሩን ያሳተፉ ፕሮግራሞችን በማቅረብ የህዝቡን የዕለት ተዕለት ህይወት ለመቀየር የቴክኖሎጂ ማሻሻያ ፍላጎቶችና የፋይናንስ አቅምን በማጠናከር ፈተናዎችን በማለፍ ዘርፈ ብዙ ስራዎችን እየሰራ መሆኑንም ተናግረዋል። በጉባኤውም የከምባታ ማህበረሰብ ሬዲዮን ለቀጣይ 3 ዓመታት የሚመሩ ቦርድ አመራር ምርጫ የተካሄደ ሲሆን የቀድሞው የቦርድ አመራሮችም የክብር ሽኝት ተደርጎላቸዋል።